በቴዎድሮስ ካሳሁን ቴዲ አፍሮ ጉዳይ እስር ቤት የሚገኙትና በተደጋጋሚ የፍርድ ቤት ጉዳያቸውን በመከታተል ላይ ያሉት ወዳጆቹና ከርሱ ጋር በስራ አጋጣሚ የተጣመሩ ግለሰቦች ጉዳይ ከቤተሰቦቻቸው ዘንድ ቅሬታን እየፈጠረ ይገኛል። የቴዲ አፍሮ ከ30 ዓመታት በላይ በወዳጅነት የቆየውና ዛሬ በእስር ላይ የሚገኘው የሱፍ ያሲንን በተመለከተ ኑሮን በአገር አሜሪካ ያደረገው የመጀመሪያ ልጁ ድምጹን አሰምቷል። ለአባቱ ፍትህ ለአባቴ ወዳጅነት ወንጀል አይደለም ሲል አጥብቆ ጠይቋል። ይህም በተመለከተ ስለ ወላጅ አባቱ ስለ ቴዎድሮስ ካሳሁን ቴዲ አፍሮ የልብ ወዳጅ ያነሳውን ጉዳይ እናነሳለን። በሌላ በኩል ደግሞ እሸቱ መለሰና እንደዚሁም ደግሞ የተለያዩ ግለሰቦችና ባለስልጣናትን በተመለከተ ከሙስና ቅሌት ጋር ስማቸው ሲነሳ በማጋለጥ የሚታወቀው በቲክቶክ ስሙ አውንታ በርሲሳ ወይም ገዛኝ ተሬሳ በሚል ትክክለኛ ስሙ የሚታወቀው ግለሰብ ከእሸቱ ጋር በተገናኘም ስላወጣው ጉዳይ መልስ ሰጥቷል። እሸቱ የሰጠው መልስና እንዲሁም አውንታ ያቀረበውን ክስ በተያያዥነት እንቃኛለን። ውድ ቤተሰቦቻችን የኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ እየጠየቅን ወደ ዝርዝሩ ገባን። በቅርቡ በቲክቶክ ከባድ የወንጀል ድርጊቶችና ወንጀለኞችን እየተከታተለ ማጋለጥ የሚታወቀው አውንታ በርሲሳ በሚለው የቲክቶክ አካውንት መጠሪያ ስያሜው በትክክለኛ ስሙ ገዛኝ ተሬሳ ኮሜዲያን እሸቱን በተመለከተ አዲስ ነገርና መረጃ ወጥቶ ነበር። አውንታ እንደሚለው ከሆነ የፐርፐዝ ብላክ ኢትዮጵያ ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ መጥፋቱ ይታወቃል ያለውና ያነሳው ሰውየው ቢኮበለልም ግን ደግሞ የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚህ ነው ያለው ለምን አልተጠየቀም ሲል ጥያቄውን አንስቶ ነበር። በዋነኛነት ከድርጅቶች ሆነ ግለሰቦች ባለፈ የድርጅቶቹን አገልግሎት ሆነ እነሱን በማስተዋወቅ ረገድ ትልቁ ሚና የተጫወቱ ታዋቂ ሰዎች በተመለከተም ከዚህ ቀደም ከፊንቴክ ጋር በተገናኘ እና አርቲስት ሰራዊት ፍቅሬ ላይ እንደተወሰደው አይነት እርምጃ ለምን በእሸቱ መለሰ ላይ አልተወሰደም የሚል ጥያቄ ነበር። አውንታ በርሲሳ ከዚህ ጋር በተገናኘ ላነሳው ወንጀላና ጥያቄ ኮሜዲያን እሸቱ መለሰ በዶንኪ ቲዩብ አማካይነት ለጉዳዩ መልስ ሰጥቷል። በጉዳዩ ላይ ስሙ መነሳቱ አዲስ ውዝግብ ፈጥሮ ነበር። ታዲያ ኮሜዲያን እሸቱ ለቀረቡበት ጥያቄዎች ግልጽና ዝርዝር ምላሽ ሰጥቷል። እሸቱ እንደሚለው ከሆነ ከፐርፐዝ ብላክ ኢትዮጵያ ጋር የነበረኝ ግንኙነት የጀመረው ገና ድርጅቱ እንደተመሰረተ በ2012 ዓ.ም ነበር ያለ ሲሆን በወቅቱ ዶክተር ፍስሐ እሸቱ ለዶንኪ ቲዩብ ማኔጅመንት ቡድን ያቀረቡት ራዕይ ቀለብ ከገበሬው በሚል ነበር። ገበሬው ያመረተው ምርት ያለ ደላላ በቀጥታ ለአዲስ አበባ ነዋሪ በማቅረብ የኑሮ ውድነትን መቀነስ ነበር። የአንድ አክሲዮን ዋጋ 100 ብር መሆኑና ቀለብ ከገበሬው በሚል የተጀመረው የገበያ ስርዓትን ማስተዋወቅ ነበር ሲል እሸቱ መለሰ ምላሽ ሰጥቷል። ኮሜዲያን እሸቱ መለሰ በወቅቱ የነበረው ውል ከ1 ዓመት ማለትም ከ2012 እስከ 2013 ነሐሴ ብቻ የነበረ መሆኑን ያስረዳ ሲሆን ታዲያ በወቅቱ ድርጅቱ በአዲስ አበባ ሱቆችን ከፍቶ በርካሽ ምርቶችን ሲያቀርብ እንደነበረና ስራውን በስኬት አጠናቆ በምስጋና እንደተለያዩ ገልጿል። የሀገራችን አርሶ አደር የገበያ ያለ ሲል የከተማ ሰው ኑሮ ተወደደ እያለ ሲያማረር ይህን ችግር ለመፍታት የቀረበ ፕሮጀክት ስለነበር በቅናሽ ዋጋ ማስታወቂያውን ሰርቻለሁ ሲልም ተናግሮ ነበር። እሸቱ መለሰም በራሱ ዩቲዩብ ቻናል በነበረው ይህን ጉዳይ በተመለከተ ባነሳው ሐሳብ አሁን ለተነሳው ቅሌት መንስኤ የሆነው ግን ከ1 ሚሊዮን ብር ጀምሮ ቤት እንሰጣለን የሚለው የሪል ስቴት ማስታወቂያ ነበር። እሸቱ እንደሚለው ከሆነ ድርጅቱ ወደዚህ ፕሮጀክት የገባው ከእርሱ ጋር የነበረው የውል ሂደት ካበቃ በኋላ ነው። በአዲስ አበባ እስከ 30 ሚሊዮን ብር ቤት በሚሸጥበት ሁኔታ በ1 ሚሊዮን ብር እሰጣለሁ ብሎ ዶክተር ፍስሐ የሰበሰቡት ከ1 ቢሊዮን ብር በላይ ይዘው አድራሻቸውን አጥፍተዋል፣ እርሳቸውም ተሰውረዋል ሲል ያነሳል። አውንታ በርሲሳ በክሱ የአሳሳች የስሪዲ ዲዛይን ማሳያ ብዙዎችን ለኪሳራ አድርጓል። በዚህ ሂደት ታዲያ በማስታወቅ ሂደት ትልቁ ሚና የተጫወቱት እነሸቱ ሊጠየቁ ይገባል የሚል ነበር የአውንታ ጥያቄ። ኮሜዲያን እሸቱ በሰጠው ምላሽም ከፐርፐዝ ብላክ ጋር ከተለያየ በኋላ በ2015 ከፊሶ ሪል ስቴት ጋር መስራት መጀመሩን የጠቀሰ ሲሆን ነገር ግን ከቀድሞ ስህተት በመማር ያልተገነባን ቤት ሳይሆን በአካል ሄዶ የጎበኛቸውን ወደ ፍጻሜ የደረሱና በእጅ የሚዳሰሱ ህንጻዎችን ብቻ ለማስተዋወቅ በፖሊሲ ደረጃ ብቻ መወሰኑን በምሬትም በኩራትም ገልጿል። የፐርፐዝ ብላክ ጉዳይ በህግ ሂደት ላይ ያለ ቢሆንም የዝነኞች ማስታወቂያ ተሳትፎና የህዝብ አመኔታ ጉዳይ ግን አሁንም አነጋጋሪነቱ መቀጠሉ አልቀረም። ኮሜዲያን እሸቱ መለሰ እውነታውን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ በማለት ለተከታዮቹ ግልጽ መልእክትን አስተላልፏል።
በዚህ ወደ ሌላኛው ጉዳያችን ስንሻገር ከድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ጋር በተገናኘ በርካቶች ለእስር መዳረጋቸው ይታወቃል። ከነዚህ መካከል ደግሞ የሶስት አስርት ዓመታት የልብ ወዳጁና የዘመናት ጓደኛው የነበረው ዩሱፍ ያሲን እስርና እንዲሁም ከሱ ጋር በተገናኘ የተነሳ ጉዳይ የሚጠቀስ ሲሆን የወላጅ አባቴ እስር አንገብግቦኛል፣ ፍትህ ለአባቴ ያለው የዩሱፍ ያሲን ልጅ ማሊክ ጥያቄውን አቀርቧል። በተለይም በቲክቶክ መንደር በተደጋጋሚ ድምጹን እያሰማ ይገኛል። አባቴ ከቴዲ አፍሮ ጋር ለ30 ዓመታት የቆየ ቅርብ ወዳጅነት አለው፣ ምንም ወንጀል ሳይሰራ በዚህ ምክንያት ነው የታሰረው ሲል ማሊክ ድምጹን አሰምቷል። አያይዞም ወዳጅነት ወንጀል አይደለም፣ ፍትህ እንፈልጋለን፣ አባቴን ፍቱ ሲልም አያይዞ ጠይቋል። የሱ መልእክት ተከትሎ በርካቶች ሐሳባቸውን የሰነዘሩ ሲሆን አባቱ በፍትህ እስር ቤት ተዘግቶበት የሚገኘው የዩሱፍ ያሲን ወንድ ልጅ ሁኔታውን በተመለከተ ሐሳባቸውን ያጋሩት አንዳንድ ግለሰቦችና እሱ የሚያስተላልፋቸው መልእክት ስሜታቸውን ያጋሩት እጅግ ያሳዝናል። ዛሬ ይህ የዓመታት ወዳጅነት እንደ ወንጀል ተቆጥሮ ምንም አይነት ጥፋት ሳይሰራ አባቱ በግፍ መታሰር የለበትም ሲሉ የእርሱን ድምጽ አስተጋብተዋል። ወዳጅነት መዋደድና ሰብአዊ ግንኙነት በየትኛውም ሕግ ፊት ወንጀል ሊሆን አይችልም ያሉ ሲሆን ንጹሃን በሰላማዊ ህይወታቸውና በወዳጅነታቸው ምክንያት ሊንገላቱ አይገባም ሲሉ የዩሱፍ ያሲን ወንድ ልጅ ፍትህ ለአባቴ ሲል ባቀረበው ጥሪ ላይ እነሱም ድምጻቸውን አሰምተዋል። የዩሱፍ ያሲንና የቴዲ የቅርብ ወዳጆች የስራ አጋር በመሆናቸው ብቻ ተይዘው በየእስር ቤት መግባታቸው ተገቢ አይደለም፣ አስቸኳይ ፍትህ እንፈልጋለን ሲሉም ድምጻቸውን አሰምተዋል። ለፍትህ ለእውነትና ለሰብአዊ መብት የምትቆሙ ሁሉ ድምጽ እንድትሆኑን እንሻለን ሲሉ ተደምጠዋል። ይህን ጉዳይ በተመለከተ በርካቶች በተለያየ መልኩ ሐሳባቸውንና ስሜታቸውን እያንጸባረቁ ይገኛል። ከዚህ ጋር በተገናኘ ሐሳብና ስሜቱን ያጋራው ማሊክ ወላጅ አባቴ ለእስር ከመዳረጉ ከ3 ወራት በፊት እጅግ በሚያሳዝንና ልብን በሚሰበር መልኩ ልጁን አጥቶ ሌላ ተጨማሪ ሐዘን ውስጥ ለምን ይሆናል ሲልም ሐሳቡን ገልጿል። እንደዚሁም ደግሞ ማዘንና መቆጣቱን አንጸባርቋል። ወደ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ለሰዓቱ ያዝናቸው መረጃዎችም እነዚህን ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ ለሌሎች እንድታካፍሉ እንድትጋሩ በአክብሮት ጋበዝን። የዛሬን በዚህ ቋጭን። በያላችሁበት ደግሞ ጥሩ መልካሙን ጊዜ ተመኘን።